የስትራቴጂክ ፕላኑ ግብ 6 ላይ ቤተክርስቲያንን ከሐሰት ትርክት ከስሁት ርዕዮተ ዓለምና ከመዋቅራዊና ስርዓታዊ ጥቃት መከላከል የሚል አለው። እዚህ ግብ 6 ላይ ያለውን ስትራቴጂክ ፕላኑ ላይ ቀድሞ ቤተክርስቲያንን ከጥቃት ለመከላከል የሚደረግ ስራ እቅዱ ላይ መካተት አለበት የሚል ሐሳብ ነው ያለኝ። ሌላው እንደዚሁ ስትራቴጂክ ፕላኑ ላይ የ10 ዓመቱ እቅድ ማለት ነው የዘላቂ ልማት ዘርፍ የሚለው ስር የእርሻና የገዳም ልማት ይላል። አሁን ብዙ ጊዜ እቅዱ ላይ የተጠቀሰው ክንውኑም ላይ የተጠቀሰው ነገር ገዳማት ላይ ብቻ ነው ልማቱ። ይሄ ግን ወደ ቤተክርስቲያንን በበጎ አድራጎት በኩል ሰፊ ቦታ ያላቸውን በኢንዱስትሪና በእርሻ ልማት እንዲሁም ደግሞ ምእመናን ተለይተው የኛ ምእመናን ተጠቃሚ እንደሆኑ ገበያና ሌሎች ልማቶችን በቤተክርስቲያን በኩል ማቅረብ ቢቻል እና እነዚህ እንግዲህ ከሚቀጥለው 2018 እቅድ ላይ ቢካተቱ የሚል ሐሳብ ነው ያለኝ። አመሰግናለሁ። የልማት ስራዎችም እንደ ደሴ ከተማ አስተዳደር ብዙ የልማት ስራዎች መሰራት እየተቻሉ ከፐርሰንት ብቻ የሚጠበቀው ገቢ በቂ አይመስለኝም። ምክንያቱም ሆስፒታል መስራት ይቻላል፣ እንደ ሀገረ ስብከቱ ትምህርት ቤት መገንባት ይቻላል፣ ሌሎች ነገሮች በበጎ አድራጎት ስራ መስራት እየተቻለ እስካሁን ግን አልተሰራም የሚል ሐሳብ ነው ያለኝ። አመሰግናለሁ። ያው ወቅቱ የፈጠረብን ችግር ያው ብዙ የሰው ህይወት አሳጥቶናል። መስራት ያለብንንም እንዳንሰራ አድርጎናል። ይሄ እንግዲህ ጊዜውን እግዚአብሔር እስከሚያስተካክለው ድረስ ያው ችግሩ ከኛ ጋር አብሮ የሚኖር መሆኑን ተረድተን ያው በጽናት መስራት ይጠበቅብናል የሚል አስተያየት ነው ያለኝ። ከዚያ ወደ ጥያቄዎች ስገባ እኛ ወረዳው በጣም ዝቅተኛ በአሕዛብ ውስጥ ያለ ነው። ያው ራሳቸውን ካልቻሉት ወረዳዎች አንዱ እኛ ነን እና ያው በሀገረ ስብከቱም ቢሆን ራሳችሁን ቻሉ የሚል መመሪያ አለ። በዛ አንፃር እኛ መቻል አልቻልንም። ያለን የምእመናን ቁጥር አነስተኛ ነው። ለምሳሌ ትናንት ለጋምቦ ላይ ሲነሳ የነበረው የደሞዝ አከፋፈል በየሁለት ምሁሩ መውሰድ መጠየቃችን ሳይሆን በምን እንውሰድ ነው። የነሱ 300 ብር የኛ 183 ብር ነው ስራ ማስከጃችን። በአመት 2200 ብር ነውና ራሳችን እስካልቻልን ድረስ እንዴት ሆነን እንኑር ወይም ቤቱ እንዴት ያየናል የሚል ጥያቄ ነው ያለኝ። እቅዱም ሪፖርቱም ላይ የቀረበው በቤተክርስቲያኑ መሪ ዕቅድ አንጻር ተመዝኖ ነው ወይ የሚል ጥያቄ አለኝ። እኛ እንነቃቀፋለን፣ ሌሎች ይሰሩብናል። አንዱ ያንዱን ደፍጥጦ ለማለፍ ጥረት ያደርጋል። ከዚህ አንጻር ለወደፊት በችግር ብቻ ከምናቀርበው ስልታዊ ዕቅድ ተነድፎለት የድርጊት መርሃ ግብር ቁርጥ ተደርጎለት የገሌ ሳንል ተያይዘን አብረን ብንሰራ የሚል ሐሳብ አለኝ። እግዚአብሔር ይስጥልኝ። አንደኛው የሰው ሀብት ልማት ላይ አብሮ በአጀንዳ ወይም ደግሞ በእቅድ አልተያዘም። አሁን ላይ እያስቸገረ ያለ ቤተክርስቲያኗንም እየፈተናት ያለ ቢኖር የሰው ሀብታችን በስልጠናና በሌሎች ነገሮች የዳበረ ባለመሆኑ የተነሳ ስራዎችን እየሰራን እንዳልሆነ ይታያል። ከዚህ አንጻር ትኩረት ተሰጥቶበት መታቀድ አልነበረበትም ወይ የሰው ሀብት የሚለው ነገር አለ። እሱ አንደኛው እንዲያዝ ነው። ሁለተኛው በስብከተ ወንጌል ዙሪያም ይሄ ነው የሚባል የረባ በእቅዱ ላይ ተካቶ አላየውም። ልክ ፋይናንሱ ላይ ወይም ፐርሰንቱ ላይ ይህን ያክል እናሳድጋለን ተብሎ እንደታቀደው በሩብ ዓመት በሲሶ ዓመት ወይም በመንፈቅ ዓመት በአጠቃላይ ይህን ያክል እንሰራለን ተብሎ በእቅድ የተቀመጠ ነገር የለም። እንዲሁም በሪፖርቱም ቀርቦ የነበረው ይህን ያክል የህዝብ ጉባኤ የተደረገ ነው እንጂ ምን ያክል ውጤታማ ነን ፍሬያማ ነን የሚለው ግን አልተቀመጠም። በዛ አጋጣሚ ጥሩ እድለኞች ነን ማለት እችላለሁኝ። እስካሁን ወቀሳ ከሰሳ የማያስፈልገውም። በዚህ ባለው ስርዓት በጦርነቱ ምክንያትም ልናሳብብ አይገባንም። ከኋላ ጀምሮ የቀረቡ ሪፖርቶችን እየሰማሁ ነው። ይሄ ሁሉ መሰራት ያለበት እዛ ባሉ ሳይሆን አገረ ስብከቱ ራሱን አዋቅሮ አደራጅቶ በቦታው ሂዶ ስራ መስራት አለመቻሉ የሚያሳይ ነው። አንደኛ መስራት ካለበት ቦታው ላይ ፍትህ እየተሰጠ በህግ አግባብነት የሚከዱ ነገሮች በህግ እንዲሄዱ መካነ ሰላም ላይ የቀረበ ሪፖርትም አይቻለሁ። በህግ መሄድ የሚገባውን በህግ አሕዛቦች ደግሞ ሊሄዱበት የቻሉበት ሰራተኞች ወግዲ ላይ
ራሳቸው ማህተም አትመው ስራ እየሰሩ ነው ሲባል ዝም መባል አልነበረበትም። ጠርቶ እነሱን አስተምሮ ቀይሮ ለውጦ ማሳመን መቻል አለበት እንጂ ዞር በል መባል የለበትም። አባብለን የምንኖርበት ወደ ሃይማኖታችን እንዲከተሉ መጣር እንጂ ሰራተኛን ለማስወገድ መጣርም አግባብነት የለውም። እነዚህ ደግሞ ውስጣቸው ልባቸው ያልተሰበሩ በመሆናቸው ነው። ይሄን ማስተካከል ያለበት ትልቁ መዋቅር ያለው አገረ ስብከት ላይ ነው። ብፁዕነቱ መተዋል። እያንዳንዱ ተፈትሾ መታየት አለበት። ሌላው ደግሞ ተደራራቢ ስራ ትናገሩ ሰምቻለሁ። ሂሳብ ሹም አለ፣ ገንዘብ ያያለ፣ አለቃ አለ፣ ተደራቢ ስራ ይሰራል የሚል ነገር ሰማለሁ። የሁሉ መሰራት ያለበት በአገረ ስብከቱ ተፈትሾ ምንጥራ አድርጎ የተሻለ ደሞዝ ተከፍሎ የተሻለ ስራ እንዲሰራ መሰራት መቻል አለበት። ኢኮኖሚ የአንድነት ኢኮኖሚ ላይ አልተሰራም። ምናልባት እዚህ በጀት አስገባን ከሚለው ውጭ እንደዚህ አይነት ምዕመናንን ረዳናቸው፣ እንደዚህ ህይወታቸው እንዲሆነ የሚል ሀሳብ አልሰማውም። ስለዚህ እረኝነቱ ይጎለዋል። ሌላው ኦዲት የሚባለው ኦዲት የሚደረገው ገንዘብ ብቻ ነው። ሰውስ ንብረትስ? ብዙ ሀብት የለንም ወይ? ቤተክርስቲያን ውስጥ ዜማውስ፣ ቅኔው፣ አቋቋሙ፣ ድጓው፣ ተማሪዎቹ፣ ህብረተሰቡ የለንም ወይ? እነዚህ አልተደረጉም። ምን ደረሰ የሚለው ቴክኖሎጂን መጠቀም አልተነገረም። አሁን በዚህ ዘመን ቴክኖሎጂ እየፈጠነ ነው። በኤአይ ሰው ሀሳብ በኤአይ እየተቀየረ ነው። ይህ አልተነገረም። የቢሮ ሰራተኞች ያለማሟላት አሉብን። ስራ አስኪያጅ ሆኖ ገንዘብ ያዥ፣ ስራ አስኪያጅ ሆኖ ጸሐፊ፣ ስራ አስኪያጅ ሆኖ ሰበካ ጉባኤ ማደራጃ። ይሄን በትልቁ ነገር እንዲታይልን ነው። ሁለተኛው ጥያቄያችን ደሞዝ አነስተኛ መሆን። ሁልጊዜም 20% ልክ እንደ ቃለ ዓዋዲ ማለት ነው የሚሰጠን። 40 ቤተክርስቲያን አለ። ብዙ ጫጫታ፣ ብዙ ጩኸት ነው ያለው። አባታችን ብዙውን እዛ አፍነን ይዘን ነው። ስለዚህ ይሄ ትንሾቹ ወረዳዎች እየተባልን ሁልጊዜ እንትን ከሚል ቢሻሻልልን የሚል ነው። ብዙ ችግሮችን ሰምተናል በሪፖርቱ። አሁን ለችግሮቹ ምክንያት ምንድን ነው የሚለው ነገር ተፈልጎ መፍትሄ ቢቀመጥለት የሚል ሀሳብ አለኝ። እንደው የግል ችግራችንን ማውራቱ ብዙ ጠቃሚ ነው ብዬ ስለማላምን አንዱ የስልጠና እጥረት ነው የሚለው ስልጠና ቢሰጥ በሚለው ይያዝና፣ ሁለተኛው አስተያየቴ መመሪያዎች፣ ማስፈጸሚያዎች፣ ደንቦች ከቃለ ዓዋዲው በታች ሊወጡ የሚገቡ በየጊዜው መውጣት ያለባቸው አዋጆች አይደርሱንም። አሁን ኢቭን በአስራት በኩራት እንኳን አስከፍለው ፐርሰንት የማይልኩ አጥቢያዎች እንዳሉ ተገልጿል። በእነዚህ ሰዎች ላይ ምን አይነት አስተዳደራዊ እርምጃ፣ ህጋዊ እርምጃ መወሰድ አለበት የሚለውን የምናስፈጽምበት አዋጅ የለንም። ቢቻል በስልጠና የታገዘ ባይቻል በሃርድ ኮፒ ባይቻል ደግሞ በሶፍት ኮፒ መመሪያዎች ቢደርሱን። ማህበራት ችግር ቢፈጥሩ በምን እንዳኛቸዋለን? ለምሳሌ በቅርቡ ችግር የወለደው የማህበራት መምሪያ አለ በጠቅላይ ቤተ ክህነት ዘንድ። ከዚያ ደብዳቤዎች ለእኛም ደርሰውናል። እንዲህ ከፊደል እገሌ እስከ ፊደል እገሌ የሚያሟሉት በሀገረ ስብከት እውቅና እያገኙ እንዲሰሩ የሚል በደብዳቤ ብቻ የተገለጸ ሀሳብ ደርሶናል። ግን የሚያሟሉት ምንድን ነው የሚለውን ነገር የሚገልጽ መመሪያ አልደረሰንም። በምን እንቆጣጠራቸው? እያንዳንዱ ክፍል ውስጥ ይሄ ችግር አለ። ለምሳሌ ነው ይሄን የገለጽኩትና እነዚህን የምናስፈጽምባቸው መመሪያዎች፣ ደንቦች እየወጡ ቢደርሱን የሚል አስተያየት አለኝ። የመጀመሪያው ደቡብ ወሎ ሀገረ ስብከት ከሶስቱም ኮሌጆች የተመረቁ ደቀ መዛሙርት በዚህ ቦታ ላይ ሲመደቡ ቦታ አይሰጣቸውምና ለዘመናት በ2010 ዓመተ ምህረት አንደኛው ደቀ መዝሙር የነበርኩኝ ወደ መጣችሁበት ወደ ተወለዳችሁበት ሀገር ሄዱ እየተባለ ይሄ ነገር በዚህ ሀገረ ስብከት ላይ ሲሰራ ስለነበረ ብፁዕ አባታችን የተማረ ሰው የሚጠላበት ሀገረ ስብከት እንደሆነ መምህር ብርሃኑም ሌሎቹም አሉና የሰው ኃይል ሀገረ ስብከቱ ያስፈልገዋል። ብፁዕ አባታችን ቤቱ እንዲታዩልን እናሳስባለን። ችግራችንን የምንፈታው በቤታችን ነው። ቤታችን ሰፊ ነው። ሀብት እያለን ድሃ እየሆን እያለን እንመለከታለንና ብፁዕ አባታችን አሁንም ቢሆን ይሄ ቤት መፈተሽ አለበት ነው። የሰው ኃይል ካስፈለገ አሉ ብዙዎች ወንድሞቻችን
በተለያዩ ዩኒቨርሲቲዎች የተማሩ ብዙ ነገር መስራት የሚችሉ ቤተክርስቲያን ብዙ ልጆች አሏትና እነዛ ልጆች እንዳይገቡ አጥር ሆነው ያሉ ሰዎች አሉ። አሁን ሀገረ ስብከቱም ላይ ደሴ ከተማም ላይ አለ። እኛ ወደዚህ ቦታ ላይ ስንመጣ መጨረሻ ላይ ፈልገው ነው የመጡት ነው እንጂ መጀመሪያ ላይ አባረውናል። ይሄ ደግሞ እውነታ ነው። ይህን ስንናገር ዛሬ የሚሰማን አባት በፊታችን ስላሉን ብፁዕ አባታችን አቡነ አትናቴዎስ አረጋዊ ናቸው። ሁሉንም ተሸክመው ይዘው ዝም ብለው ነው ያለፉት ብፁዕ አባታችን። ዛሬ ግን ይህ እድል ከተገኘ ወረዳ ቤተ ክህነት እንዴት አንድ ስራ አስኪያጅ ጸሐፊ ሆኖ ሂሳብ ሹም ሆኖ ቁጥጥሩ እንዴት ይሰራል? ሰበካ ጉባኤ አባላትን ስናስመርጥ ብዙ የሚቀሩን ነገሮች አሉ። እንደምታውቁት ካስመረጥንም በኋላ እነሱ ላይ ምንም አይነት ማገዣ የሆኑ ስልጠናዎችን ከመስጠት አኳያ የሚቀረን በጣም ብዙ ነገር ነው። ስለዚህ በመጀመሪያ ይሄ ከተሰጠን የ10 ዓመት መሪ ዕቅድም አኳያ ሰበካ ጉባኤ ስናስመርጥ እንደሚታወቀው ቆራቢ ነው፣ ቆራቢ ናት የሚለው መስፈርት እንደተያዘ ሆኖ እንደው ከዛ ባሻገር ቤተ ክርስቲያኗን በትክክል ከመረዳት አኳያ መዋቅርን ከመረዳት አኳያ ማን ነው ማን ናት የሚለውን መሰረት ብናደርግ መዋቅርን ሁለንተናዊ የሆነችውን ቤተ ክርስቲያንን አንድነት አሻግሮ ማየት የማይችል ከሆነ በጣም ነው የምንቸገረው። የትምህርት ዝግጅቱን፣ የስራ ልምዱን፣ ክህሎቱንም መቼም ትምህርት ዝግጅት ራሱን የቻለ ነው። ክህሎት ደግሞ ራሱን የቻለ ነው። እነዚህን ጉዳዮች መሰረት ያደረገ ምርጫ አካሂደን አናውቅም። እንደምታውቁት ይሄንን መንገድ ተጠቅመን ሰበካ ጉባኤ ባለማቋቋማችን የሚጎለው በጣም ብዙ ነው። አንደኛ በተለይ በዚህ ዘመን ይህንን የተሰጠንን መሪ ዕቅድ እንዴት አድርገን ነው በለመደው የሰበካ ጉባኤ ምርጫ የምንተገብረው? ቆራቢ ነው በሚል ብቻ፣ ቆራቢ ናት በሚል ብቻ የምንመርጥ ከሆነ የትምህርት ዝግጅቱን፣ የስራ ልምዱን፣ ክህሎቱን፣ ተቋማዊ መዋቅራዊ እይታውን መሰረት ሳናደርግ ከመረጥ ነው እንዴት አድርገን ነው የምናሻግራት? ይሄ መሪ ዕቅድ ጠቅላይ ቤተ ክህነት፣ ሀገረ ስብከት፣ ወረዳ ቤተ ክህነት ላይ ብቻ ተተግብሮ ለውጥ አይመጣም። ያለን የሰውም የገንዘብም አቅም አጥቢያ ላይ ነው። እንደምታውቁት ያለ አጥቢያ ላይ በስነ ስርዓት ችሎታ ባላቸው ሰበካ ጉባኤ አባላት ይሄ የ10 ዓመቱ መሪ ዕቅድ መተርጎም ካልተቻለ ለውጥ አይመጣም። ለውጥ አይመጣም። ይሄ የ10 ዓመት መሪ ዕቅድ በትክክል ቢተረጎም ማናየው መንገድ አይኖርም። አሁን ብዙ ስናነሳቸው የነበሩ ችግሮች አሉ። መንፈሳዊነት ላይ ማለት መንፈሳዊነት ይሄ መማር ማስተማሩ ላይ፣ ስነ ምግባሩ ላይ ምን ያህል እንደጎደለን አይተናል። ይህ ብቻ አይደለም፣ ኢኮኖሚያዊ ላይ የጎደለንን አይተናል። ማህበራዊ ተሳትፏችን በጣም የደከመ ነው። ተቋማዊ አደረጃጀታችን ይታወቃል። ይሄ የ10 ዓመቱ መሪ ዕቅድ ሲተረጎም የሚመልስልን እነዚህን ችግሮች ጭምር ነው፣ እኒህን ጥያቄዎች ጭምር ነው የሚመልስልን። መንፈሳዊ ላይ፣ ማህበራዊ ላይ፣ ኢኮኖሚያዊ ላይ፣ ልማታዊ ወይም ተቋማዊ አደረጃጀትም ላይ ጭምር መፍትሄ ሰጭ ነው። ይህንን የሚተረጉም ሰበካ ጉባኤ ከተለመደው ወጣ ባለመልኩ ምዕመኑን አስገንዝበን ህዝቡን አስገንዝበን ምርጫ ማካሄድ ይጠበቅብናል።
ከመረጥን በኋላ ደግሞ ስልጠና መስጠት። ቃለ ዓዋዲውን እንኳን ምዕመናኑ ደብር ላይ ያሉት ካህናትም አያውቁትም፣ እንደምታውቁት ነው። የመጽሐፉ ከበሩ ራሱ ምን እንደሚመስልም አያውቁትም እኮ እንኳን ውስጥ ላይ ያለውን ይቅርና። ስለዚህ ምንም ግንዛቤ ሳይኖራቸው ቤተ ክርስቲያኗን ምሩ ብሎ ዝም ብሎ መስጠት ያው እንዳልተሰራ ቁጠሩት። ስለዚህ ከመረጡ በኋላ ደግሞ ችሎታው ባለው አቅሙ ባለው ሰው ስለ ቃለ ዓዋዲው አረዳድ ማስረዳት፣ ያ የሆነ እንደሆነ ልማቱ እንዳለ ሆኖ ሲያለሙ ደግሞ ከልማትም ከስለትም ከመባም ከአስራትም በገባው ገቢ ጠቅላይ ቤተ ክህነቱ፣ ሲኖዶሱ፣ ሀገረ ስብከቱ፣ ወረዳ ቤተ ክህነቱ የኔ ነው ብሎ ፐርሰንት እንዲያወጣ ማድረግ ይቻላል። ይህን እስካልሰራን ድረስ ደመወዙ አነሰኝ፣ ስራ ማስኬጁ አነሰን ብንል መፍትሄ እኮ አይመጣም። አባቶቻችን አሁን ስለ ችግሩ ሳይሆን ለችግሩ መንስኤ የሆኑ ነገሮች ላይ በደንብ ትኩረት ብናደርግ፣ በዚህ ልክ ያስረዳነው ሰበካ ጉባኤ ያስረዳነው ምእመን ባለመኖሩ ፐርሰንት ሲጠየቅ እንዳላችሁት ነው፣ መሰወር ነው፣ መሸሸግ ነው። ከደረሳችሁበትም እንደ መቀማት እንደ መወረር ነው የሚቆጥረው፣ እንደ መቀማት ነው የሚቆጥረው። ከሰጠን ወይ ይሸሽጋል እንዳታውቁት እንዳናውቀው፣ አህላያም ደግሞ ከደረሳችሁበት እንደ ተቀማ ነው የሚቆጥረው እንጂ ቤተ ክርስቲያኔ ልትጠነክር ነው፣ መዋቅሯ ሊጠነክር ነው፣ ለዚህ ዓላማ ሄደ ብሎ የሚገነዘብ የሚደሰት ምእመን የሚደሰት የሰበካ ጉባኤ አባል አላፈራንም። እሱ ብቻ አይደለም፣ ካህናቱም ቢሆኑ እንደ መቀማት ነው የሚቆጥሩት። አስተዳዳሪዎቹም ቢሆኑ ብዙዎቹ እንደ መቀማት ነው የሚቆጥሩት። መዋቅር ባይኖር ኖሮ ጳጳስ መሆን፣ ቄስ መሆን፣ ዲያቆን መሆን፣ መነኩሴ መሆን እንደማይቻል የምንገነዘብ አይደለንም ብዙዎቻችን። ምክንያቱም ይሄ ነው እንግዲህ እንድንፈጠር ያደረገን። ጳጳስ፣ መነኮስ፣ ቄስ፣ ዲያቆን እንዲፈጠር ያደረገው መዋቅሩ ነው። መዋቅሩ ደግሞ የሚኖረው ከሁሉም አብያተ ክርስቲያናት በሚሰበሰበው ፐርሰንት ነው። ይህንን ማስገንዘቡ ላይ ምን ያህል ሰርተናል የሚለው ላይ በደንብ ብንነጋገር ነው የሚሻለው። እንደምታውቁት ይሄ 10% 20% ከተሰበሰበ በኋላ 35%ቱ ለጠቅላይ ቤተ ክህነት ነው የሚሄደው። 5%ቱ ለኮሌጆቻችን ነው። 5%ቱ እኔም ሌሎቻችሁም ቴዎሎጂ ተመርቃችሁ የመጣችሁት ስንጠቀም የነበረው ለመብራትም፣ ለውሃም፣ ለምግብም፣ ለመጠለያም ከየአህጉረ ስብከቱ በተላከው 5% ነው። ይህንን ምዕመኑ እንዲያውቅ ማድረግ አልቻልንም። 30%ቱ ደግሞ ጠቅላይ ቤተ ክህነት ተቋሙ የብር ማምረቻ አይደለም። እኛ በምንልከው ብር ነው ያ ተቋም የሚንቀሳቀሰው። የሰራተኛ ደመወዙም ስራ ማስኬጃውም ቅዱስ ሲኖዶሱም። መቼም ጠቅላይ ቤተ ክህነት አያስፈልገንም መዋቅሩ የሚል ሰው አይኖርም። ሲኖዶስ የሚለው መዋቅር አያስፈልገንም የሚል ሰው አይኖርም። ግን ያ የሚኖረው በምንድን ነው የሚለው ነገር ላይ ደግሞ በደንብ አልተነጋገርንም፣ አልተገነዛዘብንም። ስለዚህ ያ 30%ቱ እዛ ዓላማ ላይ የሚውል ነው። ሲኖዶሱ፣ የሲኖዶሱ አባላት፣ የጠቅላይ ቤተ ክህነት ሰራተኞች ስራ ማስኬጃ የሚሰጠው ጠቅላይ እዛ ነው። 30% ከላክ ነው። እዛም ደግሞ እንደየ አህጉረ ስብከቱ የሚላክ በጀት ይኖራል። ትናንትና እንደ ደቡብ ወሎ እንደሰማችሁት ከላክ ነው ወደ 2 ወይም ወደ 3 ሚሊዮን አካባቢ ይመለሳል። ይሄ ብቻ ሳይሆን ደግሞ ራሳቸውን ያልቻሉ አህጉረ ስብከት አሉ። ልክ ቅድም እኛ ስንነጋገር ራሳቸውን ያልቻሉ ወረዳዎች አይተናል። እነዛን ወረዳዎች ፐርሰንት አላኩም ብለን ብንተዋቸው
ምዕመናኑ ይጠፋሉ። አንደኛቸው 100% እዛ አካባቢ ያሉት ምዕመናን ይጠፋሉ። ደግሞ አንዲት ቤተክርስቲያን አንዲት ናት ብሎ የሚያምን አካል ደግሞ ይጥፋ አይልም። ስለዚህ በገቢ ራሳቸውን ባይችሉም ራሳቸውን ከቻሉ ወረዳዎች በተሰበሰበው እነሱን ጠብቆ መሄድ ያስፈልጋል። በጠቅላይ ቤተ ክህነትም እንደዛው ነው። ራሳቸውን ያልቻሉ አህጉረ ስብከት አሉ። ቤተ ክርስቲያን አንዲት ናትና ለምን ከሰሜን ወጥቶ ወደ ደቡብ ከደቡብ መጥቶ ፐርሰንቱ ለምን ወደ ሰሜን ወዳለችው ቤተ ክርስቲያን ይሄዳል አይባልም። ቤተ ክርስቲያን አንዲት ናትና ስለዚህ እንደዚህ አይነት ችግር የምንፈታው በምንልከው 30% ነው። 30% ነው። ይህን ካደረግን በኋላ 65% ሀገረ ስብከት ላይ ይቀራል። 65% ልብ በሉ። 35%ን ወደ ወረዳ ይመልሳል። 35%ን ወደ ወረዳ ይመልሳል። 5%ቱ አጥቢያ ላሉ የጉባኤ መምህራን ድጎማ ይሆናል። 5%ቱ የአብነት መምህራን ወይም የጉባኤ መምህራን አጥቢያ ላይ ከቀረው ከ80%ቱ እንደ ማንኛውም አገልጋይ ደሞዝ ይከፈላቸዋል። ወንበር ተክሎ ደግሞ ማስተማር መቼም መተኪያ የሌለው አድካሚ ስራ ነው። ወንበር ተክሎ ማስተማር ማህበራዊ ህይወት የላቸውም። ከልጆቻቸው ጋር የሚጨዋወቱበት የሚነጋገሩበት እንኳ የአብነት መምህራን ጊዜ የላቸውም። ሁልጊዜ ያው ከተማሪ ጋር ነው የሚኖሩት። ስለዚህ እነሱን ለማበረታታት 5%ቱ ተመልሶ ጉባኤ ተክለው ለሚያስተምሩ መምህራን፣ ለሁሉም አብነት መምህራን አይደለም፣ ወንበር ተክለው ለሚያስተምሩት ይሆናል። 30%ቱ ወረዳው ላይ ይቀርና እንደ ቃለ ዓዋዲው ከ30%ቱ ላይ 25% እንደገና ለልማት ወረዳ ቤተ ክህነቱ ያነሳና ያስቀምጣል። 25% ለልማት ይቀመጣል። በሊቀ ጳጳሱና በወረዳው ስራ አስኪያጅ አንቀሳቃሽነት የሚንቀሳቀስ አካውንት ነው የሚከፈተው። 25%ቱ 75%ቱን የወረዳ ቤተ ክህነት ሰራተኞች ደመወዝ፣ ስራ ማስኬጃ ይጠቀማሉ። ስራ ማስኬጃቸው ከሌላ የሚመጣ አይደለም። ራሳቸውን ስላልቻሉ ወረዳዎችና ራሳቸውን ስለሚችሉ ወረዳዎች ለይተን ነው መነጋገር ያለብን። ራሳችሁን ትችላላችሁ የምትባሉት ወረዳዎች ደመወዝ አንሶኛል ማለት አትችሉም። ለምን ብትሉ ሰርታችሁ ካገኛችሁት ነው ፐርሰንቱ ተመልሶ የሚመጣው። በስነ ስርዓት ካልሰራችሁ ግን ያው ምንም የሚመጣ የለም ማለት ነው። በዚህ ልክ የሚውል ነው እንግዲህ ይሄ ፐርሰንት የሚባለው። ይህን በትክክል ለምዕመናን አላስረዳንም። ይህን ለሰበካ ጉባኤ አባላት አላስረዳንም። ከዚህ አኳያ እንዳላችሁት በጣም የተሻላችሁ የምትባሉ ወረዳዎች ቅድም ያስገባችሁትን ትናንትናም ዛሬም ከሪፖርታችሁ እየሰማሁ ነበረ። ሰብስባችኋል ማለት አንችልም። እውነት ለመናገር ቅር አይበላችሁና ለምን ምዕመናን ላይ ስራ አልሰራንም? ሰበካ ጉባኤ ላይ ስራ አልሰራንም? ስለዚህ ደመወዝ ያነሳችሁ፣ ስራ ማስኬጃ ያነሳችሁ ያው ስላልሰበሰባችሁ ነው። እኔ ይሄንን ነው የምረዳው። ግን ላለመሰብሰባችሁ ሀገረ ስብከቱ ተጠያቂ አይደለም ወይ? ይሄ ተጠያቂ ነው። አሁን የኛ የሰሜን ወሎ ወረዳዎች በዛ ልክ እያወጡ ነው ስንል ግን ስራ አስኪያጁ የክፍል ኃላፊዎች አይደሉም። እኔ አምና ለምሳሌ ልንገራችሁ ከ14 ወረዳዎች 11ዱን ወረዳዎች ራሴ ነኝ ዓመታዊ ስብሰባቸውን የመራሁት። ይሄ የማስገንዘቡን ስራ አብረን ካላስገነዘብን ለወረዳዎች ብቻ ከተተወ አይችሉትም። ያወቁሽ ናቁሽ አለ፣ የአቅም እጥረትም አለ። በዚህ ሁኔታ መሰብሰብ የሚገባንን ባለመሰብሰብ የሚደጎሙ ወረዳዎችንም አልረዳንም። ራሱን ችሎ ያ ወረዳ እንኳ እየሄደ አይደለም። አሁን የደሞዛችሁን መጠን እንግዲህ መለካት ይቻላል። በጣም ዝቅተኛ ነው። እንግዲህ አሁን ከእናንተ ከወንድሞቻችሁ ከሰሜን ወሎ ወረዳ ስራ አስኪያጆች አንጻር ሲታይ በጣም አናሳ ነው። ቢያንስ የእነሱ እንግዲህ ከ10 በላይ የብዙዎቹ ወጥቷል።
ይህንን እንዴት አድርገን ነው አሁን ማስተካከል ያለብን? እንደተባለው አስቻይ ነገሮች ሁላችንም ጋር የሉም። ይኸው ጦርነቱ ከሆነ ሰሜን ወሎ ይከፋል፣ መቼም ይከፋል። እውነት ለመናገር የጦርነቱ ቆይታም ቢሆን ሰሜን ወሎ ላይ ይከፋል ከዛ ከበፊቱም አንጻር ሲታይ። ሆኖም ግን እንደው ለአንድ ዓመት ወጥተን ወርደን ብንለምንም ከዛ ራሱን ችሎ ነው እየሄደ ያለው። በዚህ አንጻር አይተን ሁላችንም ወደ ታች ወርደን ህዝባችንን ማስተማር ብንችል፣ ይሄ ከሆነ ራሳቸውን ያልቻሉ ወረዳዎቻችንንም የማንሳት እድሉ ይኖረናል። እኔ እርግጠኛ ነኝ አሁን በዚህ አግባብ ብንጠይቅ እንደው የሰሜን ወሎ ጭረህ ብላ ነው። እውነት ለመናገር በጣም አስቸጋሪ ነው በብዙ ነገር፣ የመልክዓ ምድሩም አቀማመጥ የምኑም ነገር። ደቡብ ወሎ በተሻለ መልኩ የምንለወጥበት በብዙ ነገር የምትለወጡበት በመንፈሳዊ ብዙ ስራ የምንሰራበት ሀገረ ስብከት ነው። በዚያ ልክ ግን አቅምን ማየት ይኖርብናል እና እኔ ሌላ መፍትሄ ይኖራል አለም። ለጊዜው ተነጋግረን እንደ ሀገረ ስብከት እንደተለመደው የምናየው ነገር ይኖራል ከስራ ማስኬጃም ከደመወዝም አኳያ። ግን ማንንም ሳትጠይቁ በመብታችሁ ድርሻዬ ነው ብላችሁ የምትወስዱት ሊኖራችሁ ይገባል ብዬ ነው የማስበው። ልድጎም ከሚል ስሜት ወጣችሁ ሰርቻለሁ አምርቻለሁ ይሰጠኝ፣ እኛ የመቆጣጠር ስራ ብቻ ነው የምንሰራው እንጂ የእናንተ መብታችሁ ነው፣ ያ ቃለ ዓዋዲው የሚፈቅድላችሁ ነውና በዛ አግባብ ብናየው ከአቅም አኳያ እንዳነሳችሁት ነው። እውነት ነው፣ ይህ ይጎለናል። ሀገረ ስብከቱም ላይ ወረዳ ቤተ ክህነትም ላይ አጥቢያም ላይ ጠቅላይ ቤተ ክህነትም ላይ ቢሆን የአቅም እጥረት አለ። የሰው አደረጃጀታችን ዘመኑን ዋጅቷል ማለት አንችልም። አንጎሻሽም። ይሄ ቁጥራችን ሙሉ ቢሆንም ጥራታችን ግን ጥያቄ ውስጥ የገባ ነው። ተመሳሳይ ሙያ ያለን ሰዎች ነን። በአብዛኛው እንግዲህ እንደምታውቁት ተመሳሳይ ሙያ ያለን ማለት በአብነት ትምህርት ቤቱ የመጣንን አብዛኛዎቻችን ዘመናዊ ትምህርቱን ለመማር እድል ሁኔታዎች አልፈቀዱልንም እና ጠንከር ብለን ተማርን የምንለው ያው የምታውቁት ክፍል ነው። እንግዲህ ዜማውን፣ አቋቋሙን፣ ቅኔውን ይህንን የተማርነው እና ክፍሎቻችን የተያዙትን በእንዲህ አይነት ሙያ ባለን ሰዎች ነው። ክፉ የሚባል አይደለም። ይሄ ግን በዚህ ዘመን በዚሁ አግባብ መሄድ እንችላለን ወይ? አሁን ስራው ያስችላል ወይ? በእንዲህ አይነት ሰዎች ይመራል ወይ ስራው ለሚለው አይቻልም። እየተቻለ አይደለም። መነጋገርም በስነ ስርዓት ማደራጀት ይጠበቅብናል። እኔ የማልሰራቸውን ስራዎች በሚሰሩ ሰዎች ሊሰሩ ይገባቸዋል እነዛ ስራዎች እና አሁን እንደ ደቡብ ወሎ ቅድም ስታነሱት ነበርና ያው በመሰረቱ እንግዲህ አሁን ባለነው ነው መነጋገር ያለብን። ከዚህ ቀደም የቆዩት ወንድሞቻችን እግዚአብሔር ያስመለከታቸውን ጊዜ የፈቀደላቸውን እውቀታቸው የፈቀደላቸውን ሰርተዋል። ስምም አይጠራም። አሁን ካለነው ጋር ተነጋግረን መፍትሄ መፈለግ ነው። ስለዚህ መፍትሄ ስንፈልግ እውነት ነው ሰው ያስፈልገዋል። ሀገረ ስብከቱ፣ ወረዳ ቤተ ክህነቱ፣ አጥቢያው ሰው ያስፈልገዋል። ከዚህ አንጻር በደንብ ማሰብ ያስፈልጋል። አሁን የገቡት ሰዎች የገባነው ሰዎች ሌላ ሰው አይገባም የምንለው ለምንድን ነው ካልን ማለት ነው። ከስራ አኳያ ከእውቀት ከትምህርት ዝግጅት ከስራ ልምድ አኳያ ብቁ አይደለም ከማለት ነው ወይስ እኛውን በቃለን ከማለት ነው? ይሄ በደንብ መፈተሽ ያለበት ነው። ልግባ የምትሉትስ ከምን አኳያ ይሆን? እንደው ብገባ እኔ ከነገሌ ይሻላለሁ፣ የትምህርት ዝግጅት የስራ ልምድ ክህሎት አለኝ፣ እኔ መስራት እችል ነበረ
ከሚል አንጻር ነው። ይሄ ከሆነ በጣም ጥሩ ነው፣ በጣም ጥሩ ነው። ግን ከነማን አነሸ ከሆነ የቤተ ክርስቲያን ለመጥቀም አይደለም። የአባት ቤት ሲወረር አብረ ወረራ አይነት ነው የሚሆነው። በቃ ይችን ቤተ ክርስቲያንን እናሻግራት ከተባለ እውነት ነው። እኔ የትምህርት ዝግጅቴ እውቀቴ ምን በዚህ ልክ ሆኖ ብሰራ እኮ ይህን ተቋም አግዘዋለሁ በሚል ቀንቶ እውነት ለመናገር ልግባ ቢል ድቁና ልናመጣ ስንል ያስገደድን የለም። እናገለግላለን ብለና ስጡን ብለን ነው። እንደው ከዚህ አንጻር ስራውን ስጡን ቢባል እኔ ኃጢአት ነው ብዬ አላስብም። ግን የብዙዎቻችን እንደዛ አይደለም። አብሬ ልውረር ነው ዝም ብሎ የተሻለ ለውጥ አመጣለሁ ሳይሆን በቃ እኔም አብሬ የነገሌ ደሞዝ እዚህ ደርሷል ይህን ያህል ብር ማግኘት አለብኝ ከሚል አኳያ ነው የብዙዎቻችሁ ትግል፣ የብዙዎቻችን ትግል። ከዚህ ስሜት አሁን ውስጥም ያለ ነው በዳርም ያለ ነው ወጥተን ለስራው በትክክል ጤናማ በሆነ መልኩ ሰው መፈለግ ይጠበቅብናል። አሁን ባለነው ሰዎች ብቻ ማለት ነው። አሁን ያለነው ሰዎች አንጠቅምም እያልኩ አይደለም። አሁን ባለነው ሰዎች ብቻ ግን የሚመራ ተቋም አይደለም። እንዲህ አዳዲስ የሚፈጠሩ መዋቅሮች እያየን ነው። ለምንድን ነው የሚፈጠሩት? ወቅቱ ነው የሚፈጥራቸው። መገናኛ ብዙሃን የሚባል አልነበረንም። የህዝብ ግንኙነት የሚባል አልነበረንም። የቅድና ፕሮጀክት ክፍል የሚባል አልነበረንም። አሁን ወቅቱ የሚፈጥራቸው መዋቅሮች አሉ። እነዛን ሁሉ ዝም ብለን ያለምንም ዝግጅት ሂደን የምንሰየምባቸው ከሆነ እንዴት ለውጥ ይመጣል? ዝም ብሎ መሰየም ነው የኛ ቤት። ምንም ይሁን የጤና ባለሙያ ነው ከተባለ የድጓ መምህርን ያለው ይላል ወይ ቅኔው መምህርን ያለው ሊል ይችላል። እንደዛ አይደለም የሚኬደው። በዚህ አይነት ለውጥ አይመጣም። በቃ ይህን ስራ እኔ አልሰራውም ሙያ አይደለም ማለት መልመድ አለብን። ሁሉን እችላለሁ አይባልም። ሁሉን የሚችል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ስለዚህ ከዚህ ስሜት ወጥተን ወረዳም ላይ ሀገረ ስብከትም ላይ ክፍተታችንን እንየው። ሰው እንደሚያስፈልገን አስቡ። በቃ በዚህ አግባብ አንሄድም። አሁን እንደ ሰሜን ወሎ ቅድም ሲያነሱት የነበረው ወደን አይደለም፣ ምዕመናንን ሳይቀር አስገብተናል። በምዕመናን የሚሰሩ ስራዎች አሉ። እድሉን የምንሰጠው መጀመሪያ ካህን ሆኖ ክህነታዊ ዝንባሌው ጥሩ ሆኖ የቤተ ክርስቲያን ሙያው ኑሮት እንደገና ደግሞ በሳይንሱ ያ ክፍል የሚጠይቀውን እውቀት ይዞ ከተገኘ ቅድሚያ ለማንም አይደለም፣ ለመሪ ጌቶች ከቄስም በፊት ለመሪ ጌቶች፣ ለመምህራን ከእነሱን ካጣን ለቄስ ለዲያቆን ሰጥተናል። እነሱን ካጣን ደግሞ ቄስ ዲያቆን እናቶችን አስገብተናል። በቃ ይሄ ብልህነት ነው። እውቀት ባላቸው ሰዎች ራስህን ክበብ ነው የሚባለው። ራስህን ክበብ። እውቀት ባለው ሰው መከበብ ያስፈልጋል። ያንንም ግፍትር እያደረጉ ብቻ ልቀመጥ ከተባለ ብቻን መሰቀል ነው የሚሆነው እና በዛ አግባብ የምናየው ይሆናል። እኛን አትበሉ፣ ለስራው እነገሌ ይጠቅማሉ ማለትን እንልመድና በዛ አግባብ ሌላው በተለይ ከመረጃ ቋት ጋር ተያይዞ እንደ ጠቅላይ ቤተ ክህነት የዳታቤዝ ባለሙያ ቅጠሩ ተብለናል። ከዚህ በኋላ የካህናትም የምዕመናንም የሁሉም የቁሱም የቅርሱም ቁጥር በዘመናዊ አያያዝ ይያዝ፣ ባለሙያ ይኑር ተብለናል። እዛ አኳያ አሁን እኛ እንደ ደቡብ ወሎ ለመቅጠር ግብዓት የሚሰጠው ሰው ምን ያህል ነው የሚለውን ስንገመግም በጣም አናሳ ነው። አሁን ይህን የ10 ዓመቱን መሪ እቅድ ለማቀድ እንዲሰሩ የተመረጡት ሰዎች ግብዓት አጣን፣ በምን እንቀዳሉ? ከወረዳ ምንም አይነት ግብዓት የለም። የሰው ቁጥር የለ፣ የመሬት የንብረት መጠን የለ፣ ምን የለ፣ ዝግት ያለ ነገር ሆነብን ይላሉ። እንግዲህ ሰሞኑን ያው በመነጋገር ብዙዎቻችሁ
የምትችሉትን ያህል በአፋጣኝ ያላካችሁ ይመስላል። ግን ለጊዜው ባለሙያዎቻችንን መነሻ ይሆናቸዋል የሚባል እንጂ እንደ አጠቃላይ ዘላቂ ስላልሆነ መረጃ በደንብ መሰብሰብ፣ ሁሉ ነገር በመረጃ ነው። አገር የምታድገው መረጃ ሲኖራት ነው። እዛ ባላት የሰው ኃይል ልክ ይህን ያህል ባለሙያዎች፣ ይህን ያህል መምህራን፣ ይህን ያህል ሐኪሞች፣ ይህን ያህል ወታደሮች ያስፈልጋታል ተብሎ የሚመለመለው የህዝቡ ቁጥር የህዝቡ ሀብት ሲታወቅ ነው። ይሄ በሌለበት የሚመጣ ነገር የለም። አሁን የኛ እንዳንለወጥ መረጃ አንሰጥም። ከሰጠን ፐርሰንት ይጠይቁናል ወዘተ። ምክንያቱም ያው ያላሰለጠነው ምዕመን ስለሆነ ሰበካ ጉባኤ አድርገን የሚመራው ይሄንን መቅረፍ አለብንና በዚህ ረገድ እንደው ሀገረ ስብከቱ በሚልካቸው ቅጾች ልክ መሙላት ብንችል። ሌላው የመዋቅርን ጠብቆ ከመሄድ ጋር እንግዲህ መዋቅርን መጠበቅ ስንል ቅድም እንዳልነው ነው። ቅዱስ ሲኖዶስ አለ፣ ምልዓተ ጉባኤው፣ የቅዱስ ሲኖዶስ ጽሕፈት ቤት አለ፣ ጠቅላይ ቤተ ክህነት አለ፣ ሀገረ ስብከት አለ፣ ወረዳ ቤተ ክህነት አለ፣ አጥቢያ አለ። እነዚህን ቅድም በበጀት የምንጠብቀው እንደተነጋገርነው በፐርሰንቱ የእኛ ናቸው ብሎ ማሰብ፣ እንደገና ደግሞ በአሰራርም ቅጥርን፣ ሰበካ ጉባኤ ማጽደቅን፣ አካውንት መክፈትን፣ ለሀገረ ስብከት የሚቀርቡ ጥያቄዎች ማቅረብን በተመለከተ መዋቅሩን ጠብቆ መሄድ። አሁን የሰው ቅጥር መቅጠር ካለባቸው አጥቢያዎቹ በወረዳ ቤተ ክህነቱ በኩል ሀገረ ስብከቱ ሲያጸድቅ፣ ልክ ሰበካ ጉባኤ ስትመርጡ የሚያጸድቀው ሊቀ ጳጳሱ ነው። አካውንት ስትከፍቱም የሚያጸድቀው ወይም የሚያዘው ማዘዣውን ይከፈትላቸው የሚለው ሀገረ ስብከቱ ወይም ሊቀ ጳጳሱ ነው። እኒህን በስነ ስርዓት መጠበቅ። ይግባኝንም በተመለከተ እንደዛው ብድግ ብሎ ከአጥቢያ መጥቶ ስራ አስኪያጁን ሊቀ ጳጳሱን ላግኛ አይባልም። በእርግጥ ሊቀ ጳጳሱን ብቻ የምናገኝባቸው፣ ስራ አስኪያጁን ብቻ የምናገኝባቸው ምክንያቶች ይኖሩናል አሉ። እያንዳንዱን ነገር ግን አንጠልጥሎ ወደ ሀገረ ስብከት መምጣት ከሆነ ወረዳ ቤተ ክህነቱ ምን ይስራ? ምን ይሰራል? ሰበካ ጉባኤ ያላየውን ወደ ወረዳ ቤተ ክህነቱ የምናመጣ ከሆነ ሰበካ ጉባኤው ምን ይሰራል? ስለዚህ ሰበካ ጉባኤ ላይ ማለቅ ያለባቸውን ሰበካ ጉባኤ ላይ፣ ወረዳ ቤተ ክህነት ላይ ማለቅ ያለባቸውን ወረዳ ቤተ ክህነት፣ በይግባኝ የሚመጡ ጉዳዮችም ካሉ በይግባኝ ወደ ሀገረ ስብከት፣ ከዛም እንደዛ እያለ ይሄዳል። በተቻለ መጠን ግን በእያንዳንዱ ነገር ላይ የወረዳ አብያተ ክህነት ስራ አስኪያጆች፣ ሰራተኞች ተዘጋጅታችሁ የሚመጡ ጥያቄዎችን ከምዕመናን መቀበል፣ ማስተናገድ፣ በእናንተ የሚፈቱትን የሚጨረሱትን መጨረስ። የአንድ ወረዳ ሰራተኛ የሚለካው ጉዳዮችን በአግባቡ ተቀብሎ በመፍታቱ ነው፣ ባለመግፋቱ ነው። እያንዳንዱን ዝም ብሎ ወደ ሀገረ ስብከቱ ሄድ፣ እስኪ ስራ አስኪያጁን ጠይቀው፣ እስኪ ጳጳሱን ጠይቅ የሚል ከሆነ ይሄ ሰውዬ ችግር አለበት ማለት ነው። የምን የአቅም ችግር ወይም የመወሰን ችግር አለበት ማለት ነው። ያ እንዳይሆን በደንብ ልታዩዋቸው ይገባል አባቶቻችን። ሌላው ከቤተ ክርስቲያን እንደው ታቦት አከባበር፣ በዓላት አከባበር ጋር ቅድም ሊቀ ጠበብትም እንዳነሱት እንደው በመጀመሪያ በዋናነት የቤተ ክርስቲያንን እንደው የውስጥ አያያዝ፣ ንጽህናው፣ ጽዳቱን በተመለከተ እንደ ትልቅ ነገር ልናየው ይገባል። አሁን ወጣ ስንል አይደለም እዚሁ ከተማ ላይ እንደው አብዛኞቹ አድባራት ላይ ወደ መቅደስ ገባ ስንል የግለሰብ ቤት እንኳን እንደዛ አይሆንም፣ የድሃ ቤት እንኳን እንደዛ አይሆንም። ፔስታሉ በአንድ በኩል፣ አክሊሉ የሆነ ቦታ ላይ ወድቆ፣ ልብሱ ሆቴል ላይ ወድቆ፣ ጽናው አንድ ቦታ ላይ ወድቆ፣ እንዲሁ ዝም ብሎ በሚገርም ሁኔታ። ይህ የማያስጠይቅ ይመስላችኋል? የማያስጠይቅ ይመስላችኋል? በጣም በጣም ነውር ነው። ሁሉም ቦታ ሊኖራቸው ይገባል። በመቀጠል አሁን በበዓላት አከባበር ጊዜ እንደምታዩት ታቦት ማን ያክብር፣ ጽና ማን ያዝ፣ መስቀል ማን ያዝ፣ ጥላ ማን ያዝ ተብሎ ፕሮግራም አይወጣም። ታቦት አክባሪው ካህን አክብሮ ከወጣ በኋላ ጥላ የለም፣ ጽና የለም፣ መስቀል የሚይዝ ዲያቆን የለም።
እዛ አካባቢ ዝም ብሎ የተገኘውን ጉትት አድርጎ በጋቢው ላይ ሻሹን እንደጠመጠመ ልብሰ ተክህኖ ጨምሮ ጽና ያዝ። እንዲህ ዩኒፎርም ያለበሰ ጋርድ አለ፣ አጃቢ አለ በእውነት እና ልብሰ ተክህኖ ለምን ተሰራ? እንዴት እንደቀላል ነገር እናየዋለን። በሌላ በምን ተገዥነታችንን አገልጋይነታችንን በሌላ በምን እንገልጻለን? በዚህ እኮ ነው ንጉሱን እግዚአብሔርን በሚገባ ሆኖ የታዘዘውን ልብስ ለብሶ ማጀብ እኮ ነው ትልቁ ስራ። እንደ ትንሽ ነገር አናየው። ይሄ በጣም ይጎለናል። እና ትልቁ የወረዳ ቤተ ክህነት ሰራተኛም የሀገረ ስብከት ሰራተኛም ሲገኝ ራሱን ችሎ ታቦት መሆን አይደለም። አንዳንዶቻችን እንደ ታቦት መከበር እንፈልጋለን። ዝም ብለን ታቦት ልናከብር ሄደን ሁላችንም ንጉሱን ልናገለግል ነው ይሄድ ነው። እንዴት ታቦቱ ተከበረ? እንዴት ጥላው ተያዘ? የምዕመኑ ርቀት፣ የካህኑ ርቀት ከታቦቱ ምን ይመስላል የሚለውን እያማተረ ማየት ነው እንጂ ዝም ብሎ መኮፈስ አይደለም። ካባ ለብሶ ወይም ቀሚስ ለብሶ በጣም ይሄን ልናስብበት ይገባል አባቶቻችን። ሌላው ከእቅድ ጋር በተያያዘ ቅድም ብየዋለሁኝ። እንግዲህ ይሄ እቅድ የሚተገበረው ለእያንዳንዱ ስራ ሰው ሲኖረው ነው። አሁን ቅድም መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ መሰረት ያደረገ ነው ብለናል። የ10 ዓመት መሪ እቅዱ መንፈሳዊ ትልቅ የልህቀት ማዕከላትን እስከ መክፈት ድረስ የምንችልበት አቅጣጫ ነው ያለው። እንደገና በማህበራዊው ደግሞ የጤና ተቋማትን፣ የትምህርት ተቋማትን በመገንባት በዚህ ዘርፍ በመድረስ ተደራሽ በመሆን ለድሆች ለተለያዩ ነገሮች መገኘት ተደራሽ መሆን በዚህ ልክ መሮጥ የሚያስችል እቅድ ነው። አሁን ከተነሳንበት በኢኮኖሚ አንጻር ቅድም እንዳላችሁት ነው። ሰው መቼም ቅድም እንዳልነው እውቀቱ እንዳለ ሆኖ ምኑ እንዳለ ሆኖ ዓለም ኢኮኖሚን ነው የምታየው። ትልልቅ ሀገራት እየተባሉ ያሉት በሌላ በምን መሰላችሁ? ሰውማ እኛም ሀገር እኮ አለ። አሁን ሀያላን ሀገራት የሚባሉት በምንድን ነው? በኢኮኖሚያቸው እኮ ነው። በኢኮኖሚ በማደጋቸው ነው። ሌላ ምን መስፈርት አለ? እኛም ሰዎች ነን፣ እነሱም ሰዎች ናቸው። በቀደምትማ በመሆን የኛ ሀገር አትበልጥም እንዴ? ግን 400 ዓመት ያልሞላቸው ሀገራት ሀያል ሀገር እየተባሉ እኛ 5000 ዓመት በላይ ያስቆጠረች ሀገር ይዘን ይኸው እንዳለች የማትታወቅበት ሁኔታ ላይ ነው ያለው። ያ ምንድን ነው? በኢኮኖሚ አለመለወጧ ነው፣ አለማደጓ ነው። እና በቤተ ክርስቲያንም ቢሆን ዝም ብሎ መጮህ ሳይሆን ሁልጊዜ ልማት ላይ በደንብ ማተኮር፣ መቀናጀት፣ ሆስፒታሉ ላይ፣ ሆቴሉ ላይ፣ ፋብሪካው ላይ የመሳሰለው ነገር ላይ በደንብ ተቀናጅቶ አብሮ መስራት ይጠበቅብናል። ይህንን የሚያሰራ ስራ ነው አሁን የተሰጠን 10 ዓመት መሪ እቅድ። እማናየው ዘርፍ የለም። በትክክል ያንን መተግበር የሚያስችል የሰው አደረጃጀት ካደራጀን እማናየው እማንዳስሰው አስፈላጊ ስራ የለም። አስፈላጊ ሆኖ እማንዳስሰው የለም። ስለዚህ በዚህ ልክ በተለይ አጥቢያዎች በደንብ መከሩ። እንደ ምዕመን እንደው በማህበራዊ ህይወታችሁም ስትገናኙ ስለ ሰበካ ጉባኤው አወቃቀር የአስተዳደር ሰራተኞች አሁን አብዛኛው ሰበካ ጉባኤ ብቻ ነው ያለው እና ምናልባት እንግዲህ ከተቻለ አንድ አስተዳዳሪ ነው ያለው። አሁን አንድ አስተዳዳሪ በሳምንት አንድ ቀን ሰበካ ጉባኤ ይወስናል። ብቻውን ያስተዳዳሪ ምንድን ነው የሚያደርገው? ቋሚ ሰራተኞች፣ ጸሐፊ፣ ሂሳብ ሰራተኛ እንዲህ የመሳሰሉትን አንድ ለምሳሌ እንደ መድኃኔዓለም እንደ ገብርኤል ያው ተደራጅቷል ብዬ አስባለሁ። ሌሎችም ሞክረው ይሆናል። ግን እንደ አጠቃላይ በትልልቅ አድባራት በዚህ አግባብ ጸሐፊ፣ ሂሳብ ሰራተኛ የመሳሰሉት እንዳቅማቸው ሰራተኞች ሊኖሯቸው ይገባል። በአንድ አስተዳዳሪ ብቻ እንዴት ብሎ ለውጥ ይመጣል? አሁን ይህን 10 ዓመት መሪ እቅድ በጎን ያሉ በትሩፋት የሚያግዙን ሰዎች ቢኖሩም እንኳ ግን ያን እየተቀበሉ በቋሚነት የሚሰሩ ሰዎች ከሌሉ እንዴት አድርጋችሁ አስተዳዳሪዎቹ ብቻችሁን ትሰሩታላችሁ? ከዚህ አኳያ
የሰበካ ጉባኤ አባላት ሰው በማቅረብ በመቅጠር ትልቅ ሚና ሊኖራችሁ ይገባል። ከምንም በላይ ደግሞ ቅንጅት ይኖረን። በቃ ቅንጅት ይኖረን። አሁን ባለን ውስጥ ላይ ባሉ ሰዎች ብቻ ሳይሆን ውጭ ያላችሁት በሰንበት ትምህርት ቤት ያደጋችሁ ያላችሁ ልጆቻችን፣ በማህበራት እንደ ማህበረ ቅዱሳን ያላችሁ ልጆቻችን ሀገረ ስብከቱን፣ ወረዳ ቤተ ክህነቱን፣ አጥቢያውን በደንብ ሆናችሁ ማገዝ ይኖርባችኋል። እኛም ሳንገፋቸው ሳንፈራቸው በራችንን ከፍተን ስሩ ማለት ይሄ ነው የሚያዋጣን እንጂ አሁን ማህበረ ቅዱሳን ብቻውን ቢሄድ የት ይደርሳል? እኛ ብቻችን ብንሄድ የት እንደርሳለን? አንደርስም። ትልቁ የማህበረ ቅዱሳን ዓላማ ይችን ቤተ ክርስቲያን በሰው በቁስ ማደራጀት ነው። ማደራጀት ሰው ቁስ በደንብ ከተደራጀባት መንፈሳዊ ስራ ይሳለጣል ነው ዓላማው እንጂ ራሱን ችሎ መዋቅር ሆኖ መግነን አይደለም እኔ እስከምረዳው ድረስ። ይሄን ለማድረግ ግን የኛ የሀገረ ስብከቱ የወረዳ ቤተ ክህነቱ በር ክፍት ሊሆንላቸው ይገባል። ዝግ ከሆነው ዝም አይሉም፣ መስራት ይኖርባቸዋል። ግን ሌላ ቤተ ክርስቲያን የሚፈጥሩ ይመስል ሌላ መዋቅር የሚፈጥሩ ይመስል ብቻቸውን ነው የሚሄዱት። ያ ደግሞ የትም አያደርስም። ያ እንዳይሆን እኛ በር ከፍተን እንዲያግዙ ማድረግ ሙያቸውን፣ እውቀታቸውን፣ ገንዘባቸውን እየሰጡ እንዲያግዙ ለማድረግ በር ክፍት አድርገን ከላይ እስከታይ ድረስ መቀናጀት ይኖርብናል ብዬ አስባለሁኝ። ሌላው እንደ አንዳንድ መረጃ እንደሰማሁት አሁን እንደ ደቡብ ወሎ አንዳንድ ወረዳዎች ላይ መዝገብ ቤት እጥረት አለ እንደሰማሁት። የመዝገብ ቤት ሰራተኛ አይኖርም እና ማህተሙን የሚይዘው ስራ አስኪያጁ ነው። እንደው የሚገርመው ደግሞ ስራ አስኪያጁ ከወረደ ማህተሙን ይዞ ነው የሚሄደው። እንደገና የሚተካው ስራ አስኪያጅ ሌላ ማህተም ያስቀርጻል የሚል ሰምቻለሁ። ማህተም የሚቀመጠው መዝገብ ቤት ብቻ ነው። መዝገብ ቤት ብቻ ነው። ግን ብዙዎች ወረዳዎች ቅድም መዝገብ ቤት አይደለም ጸሐፊም የማይኖራቸው ስራ አስኪያጅ ብቻ ሊኖራቸው የሚችሉ ወይም ሌላ ክፍል የሌላቸው የክፍል ኃላፊ የሌላቸው ናቸው። ይህ እስከሚሆን ማለት መዝገብ ቤት እስከሚኖረን ድረስ ግን እስከዛ ድረስ መቀመጥ ያለበት ቢያንስ በጸሐፊው ነው። ስራ አስኪያጁ ጋር አይደለም ግንኙነቱ። ቃለ ዓዋዲውም የሚያዘው እንደዛ ስለሆነ ይህንን ሁሉም የወረዳ ቤተ ክህነት ሰራተኞቻችን ይዛችሁት ሂዱ። ከዛሬ ጀምሮ ማህተም በስራ አስኪያጅ እጅ አይሆንም፣ በጸሐፊ ነው። ከስራ አስኪያጅነት ወርዳችሁ ወይም ወርደው በእጃቸው ይዘው ይሄዱ ካሉ በሕግ ሊጠየቁ ይገባል። በሕግ ሊጠየቁ ይገባል። በጣም ስህተት ነው። በጣም ስህተት ነው። ይሄን በደንብ ብናደርገው ለማለት ነው።